ታፈይ እኮ ነው አላስፈላጊ ባክቴሪያዎች የሚገኛቸው። አኪ የእናቴ ስም ነው። ተዋጽኦ ነገር በዛው ምንም አልተሰራም። ሰላም እንዴት ናችሁ? የቢዝነስ ሪቪው ተከታታዮቻችን ዛሬ ለየት ብለን በአዲስ ሪቪው ቢዝነስ መተናል። የዛሬው ቢዝነስ አይዲያችን እንግዲህ ያው ሁላችንም እንደምናውቀው ወተት፣ እርጎ ከዛ ደግሞ አይብ፣ ቅቤ እያለን እንቀጥላለን። ግን ዋነኛው ዛሬ ማሳያችሁ እርጎ ብዙ ጊዜ ታውቃላችሁ ራሳችን አርግተን ቆይተን ቀን ሰተነው ነው። እሱን ሁሉ የሚያቀልልን አዲስ የሆነና ዘመናዊ አዲስ ማሽን አለ። እሱም እንዴት አድርገን ነው እርጎ ምናረጋው? በማሽን አድርገን በስንት ቀን ነው የሚፈጀው? ሃው ማች እንዴት ነው የምንገዛው? እንዴት አድርገን ነው ማርኬት ላይ ዲማንድ የምናረጋው? የሚሉትን እያንዳንዱ ነገሮች አብረን ያለን። አብራችሁን ቆዩ። ቻናላችንን ሰብስክራይብ ያደርጋችሁ፣ ላይክ፣ ፎሎ ያደርጋችሁ። ሰላም እንግዲህ እንደነገርኳችሁ የእርጎ ማርጊያ ማሽን ቤት ተገኝቻለሁ። አብራችሁን ቆዩ። እንዴት ነው የምትሰሩት? በስንት ብር ነው የምትጀምሩት? የሚለው እያንዳንዱ ኢንፎርሜሽን ታገኛላችሁ። ሰላም ዛሬ የምገኘው አኪ ዮገርት ኢንኩቤተር የማሽን ስም ነው ወይስ እንዴት ነው? የብራንድ ኔም ነው? እንዴት ከሱን ጀምር። አኪ የእናቴ ስም ነው፣ ብራንድ ኔም ነው። ኦኬ ብራንድ ኔም ነው። እኔ የማሽኑ ስም ነበር ይመስለኝ አኪ ይባል ማሽን። አኪ የእናቴ ስም ነው። ኦኬ ብራንድ ኔም ነው። አኪ የእርጎ ማርጊያ ያው ለብዙ ሰዎች መፍትሄ ይሆናል ብዬ አስባለሁ። አይ ቲንክ በቀላል መንገድ መስራት ለሚፈልጉ ሰዎች እርጎ በ3 ሰዓት ተኩል የሚያደርስ ዩኒፎርሚቲ ያለው ክስረትን የሚቀንስ ትርፋማን የሚያደርግ ብዙ ነገር የሚቀይር የህብረተሰብን ጤና የሚጠብቅ ውጤታማ የሆነ ማሽን ነው። በብዛት እየሸጥን ነው። አሁንም እየሰራን እያመረትን ያለ ነው። ስለዚህ እስካሁን እንደምናረገው ወተት አድርገን ምናምን የምንጠብቀው ቀኖች አሉ አይደለ? እነሱ ቀኖች ቀርተው በምን ያህል ጊዜ ነው እርጎ የምናረገው ማለት ነው? ለምሳሌ እርጎ ለማርጋት የሚፈጅብን ሰዓት 3 ሰዓት ተኩል ነው። ከ2 ሰዓት እስከ 3 ሰዓት ተኩል ውስጥ ባለው ውስጥ እርጎ ረግቶ ይወጣል። ወተቱ እርጎ ይሆናል 3 ሰዓት ብቻ። ይሄ ማለት እርጎ ማለት ባክቴሪያ ነው። ጠቃሚ ባክቴሪያ አለ፣ ጎጂ ባክቴሪያ አለ። ይሄ ማሽን ነው የሚሰራልን ስራ እነዚህ ጠቃሚ የሚባሉ ባክቴሪያዎችን ፈርመንት እንዲያደርጉና ቶሎ እንዲደርስ ያደርገዋል። አላስፈላጊ ባክቴሪያዎችን ደግሞ ጥብስ እያደረገ እነሱን ያስቀራቸዋል። እንደዚህ በሚያደርግበት ጊዜ ፈርመንቴሽኑ ስለሚጨምር ቶሎ ይደርሳል። በ3 ሰዓት ተኩል ይደርሳል። ሌላ አዲሽናል ነገር ምንም ነገር ሳይጨመርበት ቆንጆ ንጹህ የሆነ እርጎ እናገኛለን። ስለዚህ ወተት ብቻ ነው የሚያስፈልገን ማለት ነው። ወተት ብቻ ነው። አሁን ለምሳሌ ብዙ ጊዜ እስካሁን ስንጠቀመው እኔም አዲስ ነው ለዚህ ነገር አዲስ ነኝ። እስካሁን ስንጠቀም የምነበረው ወተት አምጥተን አድርገን እና መብራት ደግሞ በመሀል ፍላክቹዌት ያደርጋል፣ ይጠፋል፣ ይመጣል ምናምን። በእነሱ አይነት ሞመንቶች ስላሉ እንዴት ነው ይሄኛው ከመብራት ጋር ካለው ነገሮች ጋር እንዴት አድርገን ነው ታይማችን ኢስቲሜት የምናደርገው የሚለው? ከዛ መብራት ብዙ አይቆጥርም። ልክ እንደ ኖርማል ነው፣ እንደ ፍሪጅ ነው። 2 አያ ነው የሚቀበለው። ማንኛውም ሶኬት ላይ ይሰካል። ፖርቴብል ነው፣ እንደምታዩ እንደፈለግሽው ማንቀሳቀስ ትችላለሽ። እንደ ፍሪጅ ከቦታ ቦታ ተወስጃለሽ። በፊት አንድ ቦታ ላይ ኢንስቶል ይደረግ የነበረውን በስሞል ስኬል መንቀሳቀስ በሚችልበት አንቺ አንድ ቤታ ሱቅ ተከራይተሽ እንትን ስትይ ያን ስትዘጊ ሌላ ቦታ መውሰድ የምትችይው ነው። የመብራቱ ደግሞ 2 አያ ነው። በማንኛውም ሶኬት ነው የሚሰካው። ማንኛውም ላይ ይረጋል። 180 ዋት ነው። ኢዚ ነው። መብራት ቢጠፋ ፍላክቹዌት ቢያደርግ ደግሞ ለ40 ደቂቃ ራሱ ሆልድ አድርጎ መቆየት አቅም አለ። ስለዚህ ይሄንን እርጎ ወይንም ይሄንን ማሽን ለመጠቀም ሌሎች የሚያስፈልጉ ምን ግብአቶች አሉ? ይሄን ማሽን ለመጠቀም ያው በመጀመሪያ ንጹህ ወተት ነው። ጥሬ ወተት ያስፈልግሻል። ጥሬ ወተቱን ካገኘሽ በዚህ ማሽን ላይ ከተሽ በ3 ሰዓት ተኩል ውስጥ ደርሶ ወደ ፍሪጅ ትከቻለሽ። ይሄ ማለት ይሄንና አንድ ፍሪጅ ካለሽ አንቺ ወተት ቤት ለመክፈት ለሚፈልግ ሰው አንድ እርጎ ማርጊያና አንድ ፍሪጅ ካለው በዚህ አርግቶ መስራት ይችላል። ፍሪጁና አንድ እንትን የሚያስፈልግ ኩባያ ማሸጊያ እነሱ ግዴታ ነው። ካፕ ባይ ዘ ዌይ አንዳንድ ሰዎች በካፕ ብቻ ነው የሚረጋው ይሉኛል። ቀይ መርጣሉ ይሉኛል። አይ ቲንክ ቀይ መርጥ በድስትም ላርጋ ካላችሁ በድስት ማርጋት ይችላሉ። ማለት በባሊ ማርጌ ባስገባው ይረጋል። በባሊ ማርጋት ይችላል። በብርጭቆም ላርገው በሸክላም በሁሉም ማቴሪያል መርጋት ይችላል። ወተቱን ብቻ እዚህ ውስጥ በምንም አይነት ኮንቴነር ይግባለት እንጂ ማርጋት ያረጋል። ኦኬ። ስለዚህ ይሄ ኩባያ ምናምን የምንለው ነገር ችግር የለው። በትልቅ አድርገን በትንሽ አንቺ በሚመችሽ ኮንቴነር ማድረግ ትችላለሽ። በስሞል በትናንሾቹ ካፕ ላርግ ካልሽ በካፕ በትላልቁ እንትን ላርግ ካልሽ በትላልቁ አድርጎ ማርጋት ይቻላል።
ስለዚህ በካፕ አድርገን ካስገባን በኋላ ለ3 ሰዓት ወዲያው ያረጋልናል አይደል? ካረጋልን በኋላ ያቺ 3 ሰዓት ኢስቲሜት ሰተናት ከ3 ሰዓት በኋላ መውጣት አለበት ወደ ፍሪጅ ነው የሚገባው ወይንስ እዛው ፕሮባቢሊቲው እንዴት ነው? እዚህ ላይ ይሄ ስራው ማርጋትና ማርጋት ብቻ ካረጋ በኋላ ወደ ፍሪጅ ነው የሚገባው። ማንኛውም የወተት ተዋጽኦዎች ከፍሪጅ ውጭ አይመከርም። ይሄ ደግሞ ማርጋት ነው ስራው። በ3 ሰዓት ተኩል ውስጥ ዩኒፎርም የሆነ እርጎ ነው የሚያረጋልሽ። ካረጋ በኋላ ቀጥታ ወደ ፍሪጅ ነው የምናስገባው ማለት ነው። ስለዚህ ያቺን 3 ሰዓቷን ብቻ ጠብቀን ኤስቲሜትድ ነው የምንሰጠው ማለት ነው። በቃ 3 ሰዓቱን ጠብቀሽ ማውጣት ነው፣ ወደ ፍሪጅ መክተት ነው። እሺ ይሄንን እርጎ ለማርጋት ያው ቅድም እንዳልነው ኩባያ ያስፈልገናል፣ ማሸጊያ ያስፈልገናል እና ይሄ ራሱ እቃው ያስፈልጋል ማለት ነው። እነሱን አሁን ላይ ገበያ ላይ በስንት ብር ማግኘት እንችላለን? ካለ እቃዎቹ የምታሳየን ደስ ይላል። እነዚህ ካፖች ይሄ 350 የሚል ነው። ኦኬ አይ ቲንክ 1 ሊትር ለመውጣት 3 ነው 1 ሊትር ይወጣል። እንደዚህ አይነት 3 ማለት ነው። 3 በ300 ሚሊ ስታረጊው ከ1 ሊትር 90 ምናምን የሚል ነገር 1000 ሊትር ነው። 1 ሊትር 1000 የሚል ነው። ይሄ 3 ካፕ ወጣው ማለት እያንዳንዱን ይሄንን ገበያ ላይ ሱቅ ላይ 70 ብር እና 80 ብር ይሸጣል። ኦኬ አንዱን ማለት ነው። 3ቱን 1 ሊትሩን ስንት ሸጠው ማለት ነው? 80 ብር ቢሆን እንኳን ራሱ 160 240 ማለት ነው። ኦኬ አንድ ሰው ከ1 ሊትር ላይ 240 ብር ያገኛል እርጎ በመሸጥ ብቻ። ወተት ገበያ ላይ ብታዩ 100 ብር 120 ከዛ በላይ ነው 130 እንደዛ ነው የሚሸጠው። በእርጎ ግን ሲቀየር እጥፍ ነው የሚያጠፋው። አብዛኞቹ ገበሬዎችና ወተት የሚሸጡ ሰዎች ሮም ሚልኩም ብቻ ነው የሚሸጡትና እርጎ ሰርተው ማውጣት ቢችሉና እርጎ ደግሞ ቢሰሩ ትርፋማነታቸው ወተት ከሚያገኘው እጥፍ ያገኛል ማለት ነው። ኦኬ ወተቱን 120 ብር ይሸጥ ከነበረ እርጎ ሲሆን 240 ብር ይሸጣል። ስለዚህ በጣም ትርፉ ፕሮፊቱ የዛው ነው ያክል ነው ማለት ነው። ወተት ላይ ወተት ተዋጽኦ ነገር በዛው ምንም አልተሰራም። 0% ቢባል ራሱ ይቻላል። 5%ም አልተሰራም። እና የኛ ሀገር ወተት ላይ ያለን እንትን ከግንዛቤም ካለው ሁኔታም ሁሉ ወተት ላይ ገና አልተሰራም እና ማንም ሰው ቢገባ ትርፋማ እንጂ ኪሳራ የሚገጥመው ነገር አይኖርም። ምክንያቱም ወተት እንትን ማስታወቂያ ራሱ ታያለሽ ቲቪ ላይ ብዙም የለም ያን ፕሮሞሽን ራሱ የማይሰራበት ነገር ቢኖር ወተት ትክክል እና ወተት የሚሰራ ሰው ብዙ ሰው ጊዜ አይከስም፣ ትርፋማ ነው የሚሆነው። ኦኬ ስለዚህ ገበያ ላይ እቺን እስከ 80 ብር ባለው እናገኛለን ማለት ነው። ማሸጊያ ላስቲክ እቺ ፎይሏ ነገር እቺ 5 ብር ከ50 ነው የምትሸጠው። ፎይል አለች። በፎይል እናርገው ካለው ፎይሏ 4 ብር ከ50 ነው የምትሸጠው። ይሄ ማለት 10 ብር ነው የማቴሪያል ወጪ አጠቃላይ ማለት ነው። በ10 ብር ወተት አርግተን መሸጥ እንችላለን ማለት ነው። ኦኬ ወደ ማሽኑ ስንመጣ ደግሞ ማሽኑ በምን ያህል ብር ነው የምንገዛው? ፕላስ ደግሞ አቀማመጡስ የትኛውን ቦታ ላይ ማስቀመጥ እንችላለን ወይንስ ግዴታ ማሽኑ የሚቀመጥበት የራሱ የሆነ ኢንስታል የሚደረግ እንደ ዋየርለስ አለው ወይ ገመድ ነገር? ይሄውን ፖርቴብል ነው ብዬሻለሁ። የፈለግሽበት ቦታ ወስደሽ ሰክተሽ እንደ ፍሪጅ የምትጠቀም። ኦኬ በፊት ላይ ምንሰራቸው የነበረው ቤት የሚያክል ነበር። አሁን ስሞል ስኬል በእነዚህ ሳናወርደው በፊት ይሄን ቤት የሚያክል በጣም ትላልቅ ሰዎች ገብተውበት ውስጥ የሚሰሩበት ከዛ እንትን የሚል ነበር። እነሱ ሲሰሩ ለፋብሪካ ምናምን በሚሰሩበት ማለት ነው። በስሞል ስኬል ግን አልነበረም እስከዛሬ። አሁን ነው በዚህ ፍሪጅ ሳይዝ ያመጣ ነው እኛንና ልክ በዚህ መንገድ ሲሰሩ ውጤታማ ነው የሚሆኑት። አንደኛ ከኪሳራ ይደናል። በዚህ የሚያረጋ ሰው ዩኒፎርሚቲ ያለው እርጎ ረጋ አረጋ ብሎ አይጨነቅም። የመጨነቅ ነገርም አይኖረው። ገባሽ? ይሄ እርጎውን ለምሳሌ በዚህ ስታረጊ ዩኒፎርሚቲ ያለው ስልሽ ልክ እንደ ኮካኮላ እያነሳሽ ነው የምትሸጪው። አንድ ቀን ቀጭን ሆነብኝ ውሃ ሆነብኝ ምናምን የራሳቸውን ሰራተኞች የሚጠራጠሩ አሉ። አሁን ለምሳሌ ወተት ላይ ውሃ ይጨመራል ምናምን የሚባሉ ነገሮች ግማሹ ውሃ ግማሹ እንትን ይወጣል። እሱ ነገር በዚህ ግን ዩኒፎርሚቲ ያለው ሁሉንም አንድ አይነት ነው የሚያደርገው። ስቴብል ነው ማለት ነው። ስቴብል ነው የሚያደርገውና ለማርኬት ጥሩ ነው። የራሳቸውን ለማልበው ወተት ሰጥተው እርጎ ሰርተው ሲያዩት ውሃ ሰራተኛ ይጨምራብኝ ነው እየደበቀች ምናምን እዛ ውስጥ ይገባሉና ይሄ ትልቅ መፍትሄ ነው። ዩኒፎርሚቲ ያለው አንድ አይነት እርጎ ነው የሚያደርግላቸው። ልክ እንደ ኮካኮላ ከስተመር ሲመጣ አንድ አይነት ነገር መስጠት ደስ ይላል። ለማርኬትም የሚመቸው መቼ ይረጋል መቼ አይረጋም ብሎ መጨነቅ ራሱ ሌላ ሲስተም በጣም
አሁን ለምሳሌ ብዙ ጊዜ እኔ እርጎ ራሱ ስሰማ ቤት ውስጥ በእቃ እየተደረገ ውስጥ ፍሪጅ ውስጥ ሳይገባ ምናምን በቃ ይደረግና ቀን ይሰጠውና የሆነ 2 ቀንም 3 ቀንም እንደዛ እንዲረጋ ይደረጋል። እሱ ነገር ከዚህኛውና ከዛኛው የትኛው ነው ሞር ሳይድ ኢፌክት ያለው ወይንም የትኛው ነው ብዙ ጊዜ ተመራጭ የሚሆነው ከጤናችንም አንፃር አሁን ካለው መጠቀም ካለብንም አንፃር? ይሄ አሁን ትልቅ ኢሹ ያነሳል። እኔ አሁን በዚህ እንትን ላይ የተሻሉ ከኔ የተሻሉ ባለሙያዎች ማብራሪያ ሲሰጡበት አያለሁ። ኦኬ በጣም ትልቅ ኢሹ ነው። አሁን እኔ የትኛው ነው ብል አሁን ለምሳሌ የትኛው ይጠቅማል ብል ያው በዘመናዊን ነው የምለው። ባህላዊ መንገድስ እኛ ሰርተን እስከዛሬ ምናምን የሚሉ ሰዎች አሉ። ለነዛ ግን ጥያቄ ከጤናይቱ ይቀድማል። ወተት እንዴት ነው የሚመጣው? አዲስ አበባ ላይ ማአት ወተት ቤት አለ አይደል? በጣም ብዙ። ሁሉም ወተት ነው እሱ ገባሽ? ወተቱ መጣ እንዴት ነው የሚያደርጉት? ከዛ የሆነ ካፕ ላይ ቁጭ ነው የሚያደርጉት። ቁጭ ሲያደርጉት በ2 ቀንም በ1 ቀንም በ3 ቀንም ይረጋል። ከዛ የሆነ ጊዜ ይረጋል፣ የሆነ ጊዜ አይረጋም። አንዳንዴ ውሃ ነው በቃ ሳይመጣ ገዝተ ነው በቤታ በቃ ግራ የሚያጋባ እንትን ነው የተፈጥሮ ነገሩ ራሱ ግራ የሚያጋባ ስለሆነ ማለት ነው። ግን በዚህ ማሽን ግን ሲያደርጉ አንደኛ ጤናቸውን ይጠብቃል። በዛ አሁን ለምሳሌ በዚህ የሚረጋ አድርጎ ትንሽ እውቀት ያለው ሰው ጎግልም ቢያደርግ የሚያገኘው ነገር ነውና ብዙ አይነት ባክቴሪያዎች አሉ ጎጂ የሚባሉ። ለምሳሌ ሳልመን የሚባለው ባክቴሪያ አለ። ወደ ላይ እንትን እነዚህን ባክቴሪያዎች በዚህ ይጠፋሉ። በዚህ ሲስተም ሲሰራ እነዚህን ያጠፋቸዋል። ከሚታየው ይሄ የሚታየው የሚገባበት እንትኑ ምናምን ነገር ንጽህናውን ካልጠበቀ ሲስተሙ ራሱ ያስቆማል። ኦኬ ራሱ ተርሚኔት የሚያደርገው ነገር አለ ማለት ነው። ግን አሁን ቅድም እንዳልከኝ ቅድም ያልከው ወሬ ላይ ለምሳሌ ከጤና አንፃር ብለኛል አይደል? ከጤና አንፃር ኢቭን ይሄ አሲድ ብዙ ጊዜ ሲባል ሰማለሁ። ያው እኔም አሲዱ ግዴታ መኖር አለበት። ባክቴሪያችንን ውስጣችን ያሉትን ነገሮች ብዙ ጊዜ እርጎ ይመከራል ይባላል። ሶ እሱን ነገር እንዴት ነው አሁን ይልሽ አሲዱ እንደዚህ ይሄ አሁን በባህላዊ የሚሰሩት እርጎ ላይ ሳልመን ኢኮላይ ምናምን የሚባሉ ባክቴሪያዎች አሉ ስልሽ አሁን እነሱ በዚህ ማሽን ነው የሚጠፉት። ማለትም በዚህ ፕሮሰስ ሲሰሩ በዛኛው በባህላዊ ቁጭ ስታረጊው መንግስት መንገድ ላይ ወተት ላይ ይደፋል። የህብረተሰቡን ጤና ለመጠበቅ ያልሆነ ወተት ነው የሚመልሰው። እንግዲህ በምንም ይገባል። ከገባ በኋላ እርጎ መጥቶ ቁጭ ብሎ ዝም ብለሽ ስታስቢው ወተት ድሮ እናቶቻችን ወተትን ሰማይ እንዳያዩ ብለው ደብቀው ነው የሚያደርጉት የነበረው። በጣም የሚጠነቀቁለት ነበር። ግን አሁን ማርኬት ላይ ስታየው እንዴት ነው ማርኬቱ እንዴት ነው እየተሸጠ ያለው? ባይ ዘ ዌይ ይሄ ዲስፓስቸራይዝድ ዮገርት ማለትም ይሄ ያልፈላ ወተትን እርጎ የሚያደርጉ ሰዎች በሀገር ደረጃ ከ20 በላይ ሀገር አይቻልም፣ እንደ ህግ ይከለከላል። ያልፈላ ማለት አሁን እርጎ ሲደረግ አይፈላም። ያው ወተቱ እንደመጣ በየኩባያው እያደረግን ነው እናረጋው ነው። መፍላት ግዴታ ፈልቶ ነው ማለት ነው። ወደ መሆን የለበት። ምክንያቱም የህብረተሰቡን ጤና ሊጠብቅ ካልሽ ማፍላት አለብሽ። ኦኬ። ስለዚህ ግዴታ አፍልተን ነው። አፍልተን ሲሆን ምንም እንትን የለውም፣ ሌላ ሳይድ ኢፌክት የለም። ስታፈይ እኮ ነው አላስፈላጊ ባክቴሪያዎች የሚገኛቸው። ኦኬ። ኢኮላይ ሳልመን አልኩሽ። እነዚህ ባክቴሪያዎች ማለት በጣም በቃ ለሰው ልጅ መጥፎ የሚባሉ ባክቴሪያዎች ናቸው። እነዛን ማጥፋት መቻል ማለት ህብረተሰቡን ጤና መጠበቅ ማለት ነው። መንግስት አሁን ወተትን እዛ መንገድ ላይ የሚደፋው እንትን የሚለው ግን በዚህ ማሽን እንዲሰሩ ህብረተሰቡን ማለትም ወተት ቤት ያላቸውም አዌርነስ ቢሰጣቸው ወይ ምክር ቢሰጣቸው ወይ መንገዱን ቢያመቻችላቸው እነዚህ ነገሮች ይቀራሉ ማለት ነው። ኦኬ ገባሽ? ይህ ሲስተሙ ስለማይፈቅድላቸው ግዴታ ንጽህናውን ጠብቅ ይሰራል። እዛ ጋር ግን መንገድ ላይ ኬላ ላይ የተደፋው ነው እዚህ ጋር ደግሞ ሲመጣ የሆነ ነገር ሊያደርግበት ይችላል። ያ እንዳይሆን ግን በዚህ መስመር ከሰራ ጤነኛ አድርጎ ያገኛል፣ ህብረተሰቡም ይጠቀማል፣ እሱም ትርፋማነቱ አንደኛ ወተቱ መጥቶ ሙሉ እንደሚረጋለት ታረጋም የሚል ነገር አይኖርም። ምንም ከስተመርም አንድ አይነት ስቴብል የሆነ ከስተመር ነው የሚኖረው። ከስተመርም አይሸሽበትም፣ እሱም ትርፋማ ነው የሚሆነው። ኦኬ። እስካሁን ያው ተሸውደናል ማለት ነው። እየተሸወድን ነበር በጣም አይ ኔክስት ደግሞ ያው ፎይል ያስፈልገናል ይመስለኛል አይደል?
በፎይል የሚያስፈልጉ ማቴሪያሎች ካፕ አለ፣ ፎይል አለ እና ማሽኑ። ፎይል ማለት ይሄ። ስለዚህ ይሄኛው ማሽን አሁን ኢምፖርት ነው የሚደረገው ወይስ እዚህ በሀገራችን ባሉ ማቴሪያሎች ነው የሚሰሩት ወይስ እንዴት ነው ማግኘት የምንችለው የሚለው? ሙሉን ራሳችን ነው የምንሰራው። ሙሉ ማቴሪያል እዚህ ሀገር ውስጥ አለ። ሀገር ውስጥ ነው የሚገጣጠመው ማለት ነው ሁሉ? ሀገር ውስጥ ነው የሚገጣጠመው። ኢምፖርትድ አይደለም? ኢምፖርትድ አይደለም፣ ራሳችን ነው የምንሰራው። ኦኬ። ስለዚህ ተሸልመንበታል። አይ ቲንክ እንትን ጥሩ መንገድ ነው ብዬ አስባለሁ። ስለዚህ ይህንን ማሽን አሁን ገበያ ላይ ስንት ብር ነው የምናገኘው? በስንት ብር ነው አሁን ላይ ዴማንድ ከ40 ሺህ ብር ጀምሮ አለ። ከ40 ሺህ ብር ማለት ይችኛዋ ናት ወይስ ሌላ? አነስ ያለችው 40 ሺህ ብር። ከ40 ሺህ ብር። ይሄ አሁን ለምሳሌ ወተት ቤት የሚከፍት ሰው ፍሪጅ ሳይገዛ ወተት አይከፈትም አይደል? የወተት ተዋጽኦ ፍሪጅ ሳይኖር አይኖርም። ይሄም ልክ እንደ አንድ ግብአት ነው። እንደ አንድ ግብአት ይሄ ሳይኖረው መክፈት የለበትም ብዬ አስባለሁ። አንደኛ ለራሱ ትርፍ ሲል ጥቅሙ ሲል እንደዚህ አይነት ይሄን ሳይኖረው እንትን ማለት አይችልም። ስለዚህ የራሱ ይሄ ሁሉ እዚሁ አገራችን ውስጥ ባሉ ምርቶች ነው ገጣጥመን የሚሸጠው ማለት ነው። ኦኬ። ከ40 ሺህ ብር ጀምሮ እስከ ስንት ነው የምናገኘው ገበያ ላይ? ከ40 ሺህ ብር ጀምሮ እስከ 1.5 ሚሊዮን ብር አለ። ከዛም በላይም አለ። ትላልቁ ማለት ነው። ኦኬ። እሺ ኔክስት ደግሞ አሁን ለምሳሌ ምን የሚያስፈልጉትን ጠቀስን አይደል? ማሽን ያስፈልጋል፣ አንድ ፍሪጅ ያስፈልጋል። ቦታችንስ እንዴት መሆን አለበት? ለምሳሌ ቤት ውስጥ ባለን ኤሪያ መጠቀም እንችላለን። እንደዚህ ደግሞ ቤት ተከራይተን መሆን አለበት። እንዴት ነው ቦታውንስ መጠቀም ያለብን? ምን ሰራበትን ቦታ ማለት ነው። ያው የምትሰሪበት ቦታ ከብዙ ነገር ንጹህ ነገር ቢሆን አሪፍ ነው፣ የተመረጠ ነው። ያው የምትሰሪበት ወተት ስለሆነ ምሳሌ ወተት እንደ ሜዲካል እንደ ሜዲሲን ነው የሚታየው። አይ ቲንክ ሁሉም ነገሮች ህጻናትና ትላልቅ ሰው የታመመ ሰው የሚጠቀመው ነገር እናቶች ምናምን የሚጠቀሙት ነገር ነው እና ይሄ ደግሞ በጣም ሴፍቲ ይፈልጋል፣ ጥንቃቄ ይፈልጋል። ሁሉን ሰው በዘመናዊ መንገድ ስራ የምንለው እነዚህ ጥንቃቄዎች መንገዶች እንዲከተል ነው። ወይ ያን ሰው ከገበያ ለማስወጣት ወይ እንትን ለማለት አይደለም። ግን መስመሩ በዚህ ቢሰራ ትርፋማ ነው። አንደኛ ዩኒፎርሚቲ ያለው ጥሩ ምርት ያገኛል፣ አይከስርም፣ ኪሳራ አይኖርበትም፣ ትርፋማ ይሆናል፣ ውጤታማ ነው። በዚህ ሲሰራ ብዙ ነገር ማትረፍ ይችላል። ራሱ አንደኛ ለሰራተኛ እንኳን ቢቀጠር ሰራተኛ ለኮንትሮሊንግ ይመቸው። በዚህ የረጋውን እርጎ በቁጥር ሰጥቶ በቁጥር ነው የሚቀበል። ያውቀዋል ማለት ነው። ትርፋማነት ነው የሚያሳዩት። በዚህ ሰርቶ ከሰርኩ የሚለኝ አይኖርም እና አይ ቲንክ እስከዛሬ ብዙ ማሽን ሽጠናል። አይ ቲንክ ከ200 በላይ ይሁን ሽጠናል። ግን አንድም ፊድባክ የለንም። ጥሩ ነው፣ ሁሉም ኮሜንታቸው አሪፍ ነው እና ያው ይሄ ነው እኛ መጀመሪያ ስንሰራበት የነበረውን መንገድ እናኳልና አፕዴት እያደረግን ነው እዚህ ድረስ። የመጀመሪያውን ስልክ አስቤው ትልቅ ነበር አይደል? እንደዛ ነበር የማጀማመሩ። እኔ መጀመሪያ ስሰራ የነበረው ያስቀኛል ለራሴ። አሁን ላይ ደርሰን ደግሞ ስንተስነን ያው ደስ የሚል ነገር አለ። ዲጂታል ወይ ሚኒማይዝ ይደረግ። ስለዚህ ቦታችን ንጹህ ይሁን እንጂ የትኛውንም ቦታ ላይ ቤታችንም ትንሽ ስፓት ካለን መጠቀም እንችላለን ማለት ነው። ያው ትንሽ ወተት ቤት የሚከፍት ሰው አንድ ፍሪጅ አድርጎ መክፈት ይችላል። ከፍ ሲል ደግሞ ፋብሪካ ላድርገው ስላለ ትልቁን ሰርተን እሱ ይቻላል። አሁን ኤስቲሜትድ ይሄን ማወቅ አሁን ውስጡ የምንከታቸውን እርጎች ማወቅ እንችላለን። ቅድም በእቃ ብለኸኛል። በእርግጥ ግን በካፕ አሁን ብዙ ጊዜ ብዙ እርጎ ቤት ያላቸው ወተት ቤቶች ያላቸው ቤቶች አሉ። እነሱ አሁን በካፕ ቅድም እንዳሳየኸኝ ከውስጥ እንትን ማድረግ እንችላለን። እስከ ስንት እርጎ እንደሚያደርግ 140 ካፕ ይይዛል። 140 ካፕ በአንዴ ማለት ነው። 140 ካፕ ከተን 3 ሰዓት ኤስቲሜትድ ሰተነው በአንዴ እርጎ ሆኖ ይወጣል ማለት ነው። ኦኬ። ከታይምም ከጊዜም አንፃር ከትርፋማም አንፃር ይተሻለ። ስለዚህ ሌላ ኤክስትራ የሚሰራበት ማሽን አለው። ለምሳሌ ይሄ በጀነሬተር ምናምን አይደለም፣ በጋዝ በምናምን አይደለም። ጀስት ሶኬት ብቻ ነው። ሶኬት ነው። ራሱን ኮንትሮል ያደርጋል። ራሱ መቆጣጠር ያለው ራሱ እንትን ኦን ኦፍ ማድረግ ያለው ራሱ ኮንትሮል ያደርጋል። ወይዘሩንም እያየ ራሱ ያስተካክላል። ስለዚህ ሌላኛው ደግሞ ከስተመሩ እንዴት ነው ሃንድል የሚያደርገው? አሁን ብዙ ጊዜ ከስተመር ለምንድን ነው የሚናደደው? ብር አውጥቶ ያንን ነገር ቶሎ አለማግኘት ነው ብዙ ጊዜ ብዙ ቢዝነሶች ላይ ስናይ። ስለዚህ እነዚህን ከስተመሮቻችን እንዴት ነው የምንይዛቸው? አሁን ድሮ እንደሚባለው አሁን ሌሎች ቦታዎች ስንሄድ ዛሬ አረጋም ዛሬ የሰጠኸኝ እንትን አይደለም እንዲህ ምንላቸዋለን። እነሱን ነገሮች በዚህ ደግሞ ሰርተን እያመረተን ሲሆን ደግሞ እንዴት ነው? አሁን ለምሳሌ በዚህ ስትሰሪ የከስተመር ጥያቄ ይቀንስብሻል። አንደኛ ቆንጆ እርጎ ነው የምታቀርቢለት፣ ወፍራም ነው፣ ድፍን ያለ ነው። በቃ
ቀጭን አይሆንም። ሁሌም ዩኒፎርም ነው። ዛሬ መተሽ ከስተመርሽ ጋር ሄደሽ ቆንጆን እርጎ ስጠኝ ትይዋለሽ፣ ይሰጥሻል። ነገም ሄደሽ ቆንጆን እርጎ ስጠኝ ትይዋለሽ፣ ይሰጥሻል። ሶስተኛውም ቀን እርጎ ስጠኝ ትይዋለሽ፣ ይሰጥሻል። ከዛ በኋላ ግን ቆንጆ የሚለውን ተተሽ እርጎ ስጠኝ ብቻ ነው የምትይው እና በዚህ ማሽን ስትሰሪ እርጎ ስጠኝ ብቻ ነው የሚሆነው እና ሁሌም ወፍራም ስለሚሆን ዩኒፎርሚቲ ስላለው አንድ አይነት ነገር ስለሆነ የምታቀርቢው በቃ ለምሸጩም ሰው ደስ ይላል። የሚሸጠው ሰው ራሱ ቀጭን ሆነብኝ እርጎ ምናምን እንደዚህ ብሎ የሚመለስባቸው ነገር እንዲህ ውሃኔ ሰጣይ ምናምን እንደዚህ አይነት ነገሮች አይኖሩም። በዚህ ሲሰሩ ሁሉ ነገር ስለሚያስቀርላቸው ዩኒፎርሚቲ ስላለው ጠቀሜታው ለነጋዴው ለከስተመሩ ነው፣ ለገዢውም ለነጋዴው። ሌላኛው ማሽናችን ደግሞ ምንድነው? ይሄ ደግሞ ፓስቸራይዘር ይባላል። ፓስቸራይዘር ማለት ይሄ ማለት ወተቱን ፓስቸራይዝድ የሚያደርግልሽ የሚያፈላልሽ ማለት ነው። ይሄ ደብል ጃኬት ነው። ፓስቸራይዝ ማለት ቀጥታ ወተቱን እሳት መንካት ስለሌለበት በእንደዚህ መልክ ነው የሚሰራው። ይሄ ደብል ጃኬት እዚህ ውስጥ የሚገባው ውሃ ነው። እዚች ላይ ማለት ነው። እዚህ ውስጥ ደግሞ ወተት ይገባል። ውሃው ፈልቶ ወተቱን ያፈላዋል። ራሱ ማማሰያ ያለ ያፈላል፣ ራሱ ያቀዘቅዛል፣ ራሱ ያፈላል። ኩል የሚገጠምበት ላይን አለ፣ የውሃ መስመር ይገጠምበታል። ራሱ ሰርኩሌሽን እያደረገ ያፈላል፣ ያቀዘቅዛል፣ ያማስላል። አጂቴተር አለው፣ ታይመር አለው፣ መቆጣጠሪያ አለው። ስለዚህ እዚሁ አፍልተን እዚሁ አርግተን እዚሁ መሸጥ ይቻላል ማለት ነው። የተፈላውን ወተት የሚፈልግ ከስተመር ሲመጣ ደግሞ የተፈላውን ወተት መሸጥ ይቻላል። ግን እርጎ ለማርጋት ግዴታ ይሄኛው ያስፈልገናል ማቴሪያሉ ማለት ነው፣ ግብአቱ። ያው ነግሬሻለሁ፣ ሰው በኪሱ ልክ ነው የሚሰራው። እሱ እውነት ነው። ፋብሪካ ላይ ከፈተ ሰውና ስሞል ቢዝነስ ላይ ከፈተ ሰው አንድ አይነት ምክር አትመክርም ማለት ነው። አሁን ፋብሪካ ላይ የሚከፍት ሰው እንደዚህ እመክራለሁ። ስሞል ለሚለው ደግሞ ያው በትናንሽ ነገር እንዲጠቀም አደረጋለሁ። ሻባት ማሸጊያዋስ እቺ ካፓ የካፕ ማሸጊያ ነች። ስለዚህ ተመልካቾቻችን አኪ ዮገርት ኢንኩቤተርን ለማግኘት ወይንም ቦታው አድራሻው የምትሉን ካላችሁ ምን ብለን እንጠቁማቸው? አዲስ አበባ ላይ አየር ጤና ብለው ቢመጡ አኪ እርጎ ብለው ቢመጡ ያገኙናል። ሌላ በስልክ ቁጥር 0936972032 መደወል ይችላሉ። ከዛ ውጪ ቲክቶክ ላይ አኪ ኤስ የሚል አካውንት አላችሁ? አለ። በዛ ላይ ማግኘት ይችላሉ። ወደ ክፍለ ሀገርስ የሚፈልጉ ዴሊቨር አለ ወይ? መግዛት ይችላሉ ወይ? መግዛት ይችላሉ። ዴሊቨር ሌላ አካል ነው የሚሰጠው፣ እኛ ማሽኑ ማምረት ነው የሚሰራው። ኦኬ። ስለዚህ ክፍለ ሀገርም ያላችሁም እዚህም ያላችሁ እርጎ ለማርጋት ወይንም የወተት ተዋጽኦ ቤት ያላችሁ ሁሉ ኑና አናግሩን እንላለን። ቴንክ ዩ። ኔክስት ላይ በሌላ ቢዝነስ ሪቪው አይዲያ እንገናኛለን። ባይ ሰብስክራይብ እያደረጋችሁ